በ2026 መጀመሪያ ላይ የዓለም የቢሊዮነሮች ዝርዝር አዳዲስ ኩነቶችን እያስተናገደ ይገኛል። የቴክኖሎጂ እድገት በተለይም አርቲፊሻል ኢንተለጀንስ እና የህዋ ምርምር የዓለማችንን ግዙፍ ሀብቶች በከፍተኛ ሁኔታ እያናወጡት ይገኛሉ። በየካቲት 2026 የፎርብስ መረጃ መሰረት የዓለማችን 10ቱ ከፍተኛ ቢሊዮነሮች ስምና የሀብት መጠን እንደሚከተለው አቅርበነዋል። ኤሎን ማስክ 769.1 ቢሊዮን ዶላር የዓለማችን ቁጥር 1 ባለሀብት ሲሆን ሀብቱ የመጣው ከቴስላ ሽያጭና ከስፔስ ኤክስ የህዋ ጉዞዎች እንዲሁም ደግሞ ከስታርሊንክ የሳተላይት ኢንተርኔት አገልግሎት ነው። አንደኛም። ሁለተኛ ላሪ ፔጅ 280.9 ቢሊዮን ዶላር የጎግል አልፋቤት ተባባሪ መስራች ሲሆን ኩባንያው በኤአይ ቴክኖሎጂ ባሳየው ውጤታማነት ምክንያት በሁለተኛ ደረጃ ላይ ተቀምጧል። ሶስተኛ ሰርጌይ ብሪን 259.1 ቢሊዮን ዶላር ሌላኛ የጉግል መስራች ሲሆን የአክሲዮን ዋጋ መጨመር በሶስተኛ ደረጃ ላይ እንዲቀመጥ አድርጎታል። አራተኛ ጄፍ ቤዞስ 253.3 ቢሊዮን ዶላር የአማዞን መስራች ሲሆን በኢኮመርስ እና በክላውድ አገልግሎት ጥንካሬውን አሳይቷል። አምስተኛ ማርክ ዙከንበርግ በ242.2 ቢሊዮን ዶላር በሜታ ፌስቡክ፣ ኢንስታግራም በኩል በሜታቨርስ እና በማስታወቂያ ገቢ ሀብቱን አሳድጓል። ላሪ ኤሊርሰን 208 ቢሊዮን ዶላር የኦራክል መስራች ሲሆን በሶፍትዌር እና ዳታቤዝ ዘርፍ ግንባር ቀደም ነው። ስድስተኛ በርናርድ አርኖልት በ166.4 ቢሊዮን ዶላር የኤልቪኤምኤች ባለቤት ሲሆን በቅንጦት ዕቃዎች ወይም ደግሞ ሌክዠሪ ጉድስ ዘርፍ የአውሮፓ ተጽዕኖ ፈጣሪ ባለሀብት ነው። ሰባተኛ ጄንሰን ሁዋንግ በ161 ቢሊዮን ዶላር የኤንቪዲያ መሪ ሲሆን ኩባንያው ለኤአይ አስፈላጊ የሆኑ ቺፖችን በማምረቱ ሀብቱ በፍጥነት አድጓል። ስምንተኛ አማንሲዮ ኦርቴጋ በ146 ቢሊዮን ዶላር የዛራ መስራችና በልብስ ንግድ ዘርፍ የስፔስ ኢኮኖሚ ምሰሶ ሆኖ ቀጥሏል። ዘጠነኛ ዋረን በፌት በ144.3 ቢሊዮን ብር የዓለማችን የዘጠነኛውን የሀብት መጠን የተቆናጠጠ ባለሀብት ሆኖ ተመዝግቧል። በበርክሽር ሃትዌይ መሪ እና በታገሰና በተረጋጋ ኢንቨስትመንት ቫሊ ኢንቨስቲንግ ሀብቱን ጠብቆ የተገኘ ባለሀብት ነው። 10ኛውን በሚመለከት መረጃ ያላችሁ ልጆች ብታስቀምጡልን እኛ ደግሞ የቴክኖሎጂ እውቀታችሁን ለመደገፍ ዝግጁ ነን። መልካም